የኢትዮጵያ ዑለሞች ምክር ቤት ምክትል ፕሬዝዳንት የሆኑት ዶክተር ጄላን ኸድር እንዲሁም ሼክ ሰይድ አህመድ ሙስጠፋ የሙነዘማ ቀደም ሲል ዶክመንታሪውም ላይ ምናልባት ወጣቶች ወደዚህ ትውልድ የቀድሞውን ታሪክ የዘነጋን ወይም ደግሞ የማናስታውስም ካለን ዶክመንታሪው ላይ ታየውን የሙነዘማ ታሪክ ላይ ፊት አውራሪ የነበሩት ሼክ ሰይድ አህመድ ሙስጠፋ አብረውናሉ። ሼክ መሐመድ ዘይን ዛህረዲን እንዲሁም ከዑለሞች ምክር ቤት አብረውናሉ። ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሼክ ፈቱዲን ሐጅ ዘይኑ ሙቀናም እዚህ መካከላችን ላይ በክብር እንግድነት በፊት ለፊታችን ይገኛሉ። የተለያዩ ኡስታዞችም አሉ። ዛሬ ይህ ተቋም መመስረቱ የብዙዎች ደስታ ነው። እኔ የቀረሰው እየታየኝ አይደለም። የአስርን ሰላት ትንሽ ገፋ አድርገን ነው የምንሰግደው፣ ግን ምናልባት ደከም ካለን ጥሩ ነገር መስማት የምንፈልግ ይመስለኛል። በመካከላችን አንድ ሁሌም በድምፁ የምንወደው በነሺዳዎቹ እንዲሁም በተለያዩ እንጉርጉሮቹ የምንወደው ኡስታዝ ራያ አባ መጫ አብሮናል። ኡስታዝ ራያ አባ መጫን ወደ መድረኩ ጋብዛለሁኝ። በተክቢራ ተቀበሉልኝ። አላሁ አክበር፣ አላሁ አክበር። ለሰላም ለፍትህ ቀድመን ተሰልፈን በደልን ጭቆናን ጸንተን አሸንፈን ዝምታን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሽማግሌዎችን ሰብስበው መሽቡባ ነው ሸባብ ነው አልገባኝም። ምክንያቱም የ1987 የነበሩት ሼክ ሰዒድ እምነት በእውነት የጻፏት ክታብ ያንም ሸባብ ነበሩ፣ ዛሬም ናቸው እንደ ጥያቄ ነው። መሽቡባ ነው ሸባብ ነው? እቺን ብቻ ልበልና የተከበራችሁ እዚህ የተገኛችሁትን ሰዎች ያለፉት ሰዎች ሁሉ ማክብረዋችሁ ትናንትና ላክብር አንድ አፍታ። የተከበራችሁ ትናንትና የነበራችሁና ለማየት ያልታደላችሁ ይሄ ዛሬ ተወልደናል እንደ ተወለድን ለማየት ያልታደላችሁ አባቶች፣ የተከበራችሁ አሻራ አሳርፋችሁ ያለፋችሁ ሰዎች፣ የተከበራችሁ ከነጃሺ እስከ የት ልበል እስከ ዛሬ ልበል ለማንኛውም እና አላህ ጀዛችሁን ይክፈላችሁ። አሁንም አለን ለማለት ነው። የለንም እንኑር ማለትና አለን እንቀጥል ማለት የየልቅል ስለሆነ 1987 አንድ እናት ብሔር ብሔረሰብ ስመሰረት የማይረሳ ምናልባት ማህበረሰቡ አይቶቱን አላዩን አላውቅም እና ከሽናሻ ከምናምን ተብሎ ሁሉም የየራሱን ባህል ሲያቀርብ የቀቤና ብሔረሰብ ተብሎ አንድ እናት ይቀርባሉ። ያኝ እናት ሉ ቁርአን የተጻፈበት ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን የሚለውን ባል አድርገው መጀመሪያ ላይ የተሰለፉት እሳቸው ናቸው። ያኝ እናት ምናልባት ካሉ አላህ እድሜያቸውን ያስረዝምልን፣ ከሌሉ አላህ ይራህማቸው። የውለታ ትንሽ ስለሌለ ትናንትናን ካላስታወስን ዛሬ መኖራችንን እንረሳለን። ምናልባት ራያን ለመንዙማ ጠብቃችሁ ተሆነ አትጠብቁ ለማለት ነው። ትናንትናን ማስታወስ ግድ የሚለን አንዳንድ ጊዜ በግ ጉልበት ለማግኘት ወደ ኋላ ይሄዳል። ወደ ኋላ ይሄድና ጉልበት ለማጠናከር የሆነ ነገር ይዞ ይመጣና ከመጋጨው አካል ጋር ይጋጫል። ለመጋጨት እያዘጋጀው አይደለም። ለማንኛውም ትናንትና ማስታወስ ለነገ ማንነታችን ይረዳል። ማን አልፎ አሉ ምናልባት ቅድም ጧት ፊልሙ ላይ ከፊልሙ ቀጥሎ አንድ የሆነ ልጅ ያቀረበው ወጣት ትናንት ይሄ ማህበረሰብ እንድገኝ ሰዎች ስራ ሰርቶ ነው ይሄ እንድኖር የመጣው አባትህ የሆነ ነገር ሰርቶ ነው ያቀረበው። ሁለት ሰዎች ብቻ ነው ለንገረህ። ሙፍቲ ስራጅ እዚህ አዲስ አበባ የነበሩት ቃዲ የመጀመሪያ ቃዲ የነበሩና ሙፍቲ ጎማ ይሄ አይዋ አውለት ደቂቃ አንድ ደቂቃ ይበቃኛል። ሙፍቲ ጎማ አንድ ላይ ተሰብስበው አንድ ላይ ሁለት ሆነው ፓስፖርት ተከለከሉና ቁርአን እዚህ ከደዌ ነው የተነሱት። ሙፍቲ ጎማ ያረር ናቸው፣ ሙፍቲ ስራጅ ወሎ ወረባቦ ናቸው። ሁለቱ ዕልም አይደለም ለመቅራት የሄዱት ቁርአንን እንዴት አቀራር የቁርአንን አቀራር ለማምጣት ወደ ካይሮ ለመሄድ ፓስፖርት ተከልክለው በእግራቸው በዚህ በጋምቤላ አድርገው እዛ ሲሄዱ በወቅቱ ጀማል አብዱል ናስር ይከለክላቸዋል። ሰርቲፊኬት ከሌላቸው አትገቡም ይሏቸዋል። ከዛም ማድረግ አለባቸው ወደ ሶሪያ ይሄዳሉ። ሁለት ሆነው ወደ ሶሪያ ከሄዱ በኋላ ሁለቱ ሰዎች
ሶሪያን ለመቅራት አይደለም ሄዱት። ሶሪያኖቹ 2 ዓመት ነው ያስቀሯቸው እዛ ዩኒቨርሲቲ ውስጥ። 2 ዓመት ካስቀሩ በኋላ ኢጃዛ አግኝተው ወደ ካይሮ ሲመለሱ ግብጽና ሶሪያ በወቅቱ ተጣልቶ ነበሩ። የሆነ በመሃላቸው ነገር ተደርጎ ነበረ። ቀጥታ ወደ ግብጽ መግባት ስላልቻሉ ወዴት ሄዳሉ? ጋዛ። ጋዛ ሲሄዱ ፓስፖርት ስለሌላቸው ሁለታቸውም 6 ወር እስር ቤት። አሁን እነዚህ አባቶች ናቸው የሰጡን። ስለዚህ እነዚህ ሰዎች መፈጠራቸውን ባዩ ኖሮ ምን ያደርጋል? ማንም የለም። ውለታቸው ያልተረሳ መሆኑን ነው። ላኢላሃ ኢላላህ ብቻ ነው ሰበቡ፣ ዶስቶሩ ሚነላህ ቁርአን ያነገቡ፣ እንዲህ መዋደዱን የመቀራረቡን፣ ወንድም ለወንድሙ የመተሳሰቡን፣ በእስላም ስነ ምግባር ተላብሰው የተዋቡ። ላኢላሃ ኢላላህ ብቻ ነው ሰበቡ፣ የቀደምት ሙእሚኖች ሰሩት በአግባቡ። አሕመድ ሙሐበቡ አሰልጠኗቸው ዋሕደው ላ ሸሪከ ለው። የመጨረሻ አንድ ብቻ ማሳሰቢያ ጥያቄ እያለኝ ነው፣ ሰዓት የለንም እያለኝ ነው። ወጣቱ ምን ይፈልጋል ዛሬ ላይ ማግባት? ስለ ጋብቻ ቤት ከፈረሰ ውጪ ሰውን አናገኝም። እነዚህን ሰዎች እናት ናቸው የሰጡን። ጋብቻ በሀብታሞች ምክንያት፣ የከተማው ጋብቻ በሀብታሞች ምክንያት ቀርቷል። ምክንያቱም የአዳራሽ ክራይ፣ የምን ክራይ፣ የቬሎ የምናምን መመሳሰል ጋብቻን እየከለከለ ያለ ደሃው ምስኪኑ ማህበረሰብ እንዴት አድርጎ ያግባ? ጥያቄ ይፈጠርና ይዛችሁ ወደ ቤት ሄዶልኝ። ሁለተኛ አንዳንድ ጊዜ ሰዎች ሀብትን ሲያመሰግኑ፣ አንዳንድ ጊዜ ድህነትን አመሰግናለሁ። አንድ ከተማ አውቃለሁ። አንድ ሱፍ አንዱ አሰፋ በደርግ ጊዜ ወላሂ 15 ሰው ነው ያገባበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ራያ አባ መጫን እጅግ አድርገን እናመሰግናለን። እኔ ከውብ ድምጾቻቸው በደንብ ረዘም ላለ ደቂቃ እንዲያጋሩን ነበር። እሳቸው መልእክታቸውንም ጨመር አድርገው አስተላልፈው መጥተዋል። እጅግ አድርገን እናመሰግናለን። በቀጣይነት የምንሄደው በጣም ውጤታማ የሆኑ ለወጣቱም አርአያ የሚሆኑ እህቶቻችንም እዚህ መድረክ ላይ አሉ። እንዲሁም ከመድረኩ ደግሞ መልእክትም ይስተላለፋል። ባለብዙ ቋንቋ ተናጋሪ የሲቪል መሐንዲስ እና ስትራክቸራል ዲዛይነር እና በኮንስትራክሽን አስተዳደር የትምህርት ዝግጅት ያላቸው በተለያዩ የኢትዮጵያ ክፍሎች በእንግሊዝ፣ በተባበሩት አረብ ኤምሬትስ እንዲሁም በተባበሩት አረብ ኤምሬትስ የተለያየ ዓመት ልምድ ያላቸው በስነ ምህዳር ተግባራዊ ልምዶችና ቀልጣፋ ሎጂስቲክ ላይ ያተኮረ ዋና ዋና የግንባታ ፕሮጀክቶችን በተሳካ ሁኔታ በመምራትና በመንደፍ ዘላቂ መፍትሄዎችን ለማምጣት የሰሩ ከ30 በላይ ትልልቅ ፕሮጀክቶችን የመሩ በምህንድስና እውቀታቸው ጎን ለጎን ቀጣይነት ያለው መሻሻል አመራርና ስልጠናዎችን በተለይም በሪል ስቴት ልማት እንዲሁም በግንባታ አስተዳደር ላይ ያተኮረ የቢዝነስና እንዲሁም የህይወት ክህሎት ስልጠናን በመስጠት የሚታወቁትን ኢንጂነር ዘይቱን አሊን ወደ መድረክ ጋብዝና የእሳቸውን መልእክት አጭር ደቂቃ መልእክት እናስተላልፍና እውቅና የምንሰጣቸው እህቶቻችንም እዚህ መድረኩ ላይ አሉ። ወደ እነሱ እንሄዳለን። የአስርን ሰላት በጋራ ነው የምንሰግደው። በተለያዩ አቅጣጫዎች በተናጥል እየሰገዳችሁ ያሏችሁ ሰዎች ቀደም ሲል እንዳስተላለፍኩት በጋራ የምንሰግድ ይሆናል። ወደ ኢንጂነር ዘይቱን አሊ እመራችኋለሁኝ። ኢንጂነርን በክብር ወደ መድረክ ተቀበሉልኝ። አላሁ አክበር አላሁ አክበር። ለነገ ፍካት በትጋት የተባበረ በፊትና ብዛት የማይዘልቅንታ ቢስሚላሂ ራህማን ራሂም። ሚልካሁ ረቢ ኑሃገኡ ሚልኪ ዱንያቲ ፊ አኺራ ረቢ ኑመራፉ ሃኬኑ አሚን አላሁመ አሚን። የተከበራችሁ ምርጥ አባቶች፣ እናቶች፣ እህቶች፣ ወንድሞች እና
ወጣቶች ለሁላችሁም በክብራችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ጌታዬን ማመስገን እፈልጋለሁኝ። አልሐምዱሊላህ ረቢል ዓለሚን ሙስሊም አድርጎ ለፈጠረን ጌታ፣ እስልምናን ለሰጠን ጌታ አልሐምዱሊላህ ረቢል ዓለሚን። በመቀጠል ስሜ ኢንጂነር ዘይቱና አብዱልውሃብ አሊ ይባላለሁኝ። ኢንሻአላህ ዛሬ በጣም ምርጥና አጭር የሆነ መልእክት ይዤላችሁ ነው የመጣሁት። ዛሬ እዚህ ጋር የመጣሁት ብዙ የሙስሊም ሴቶችን ወክዬ ነው። እዚህ ጋር ኢንሻአላህ የምናገረውን ነገር ሁላችሁም በደንብ እንድታዳምጡኝ በትህትና ጠይቃችኋለሁ። የመጀመሪያ በአላህና በረሱል ሰለላሁ ዐለይሂ ወሰለም ያመነው ሰው እንደምናቀው እናታችን ኸዲጃ ረዲየላሁ ዐንሃ ናት። ከረሱል ጋር ሰለላሁ ዐለይሂ ወሰለም ብዙ ትግሎችን አርጋለች ለዲኗ። በቢዝነስም በጣም ምርጥ የሆነች ሴት ናት እንደምታውቁት። ይሄ ትልቅ ተምሳሌት ነው። አንድ ሰው በዲንም በዱንያም ሰክሰስፉል መሆን እንደሚችል የተረዳንበት። በመቀጠልም ደግሞ በጣም ትልቅ ዓሊም የሆነች ትልቅ ምሁር የሆነች እናታችን ኡመል ሙእሚኒን አኢሻ ረዲየላሁ ዐንሃ ናት። የመጀመሪያ የኢስላም ሸሂድም የሆነችው ሱመያ ወይም ኡሙ ያሲር ተብላ የምትታወቀው ናት። እነዚህና በጣም ብዙ ሴቶች አሉ ተምሳሌቶች፣ በዲናችንም በዱንያም በሁሉም በኩል ተምሳሌት ሆኖ ትላልቅ ነገር የሰሩ ሴቶች። ይሄ ማለት ምን ማለት ነው? ሴትን ልጅ ማስተማር ማለት ኡማን ማስተማር ማለት ነው። ሴቶች የኡማ ጀርባ አጥንት ናቸው። ሴቶች በጣም ብዙ ፖቴንሻል አላቸው። እናት ናት፣ እህት ናት፣ አስተማሪ ናት፣ ተማሪ ናት፣ ሁሉም ናት። ይሄ ደግሞ የሁላችንም አማና ነው። ሁላችንም ልንንከባከባቸውና የሚያስፈልጋቸውን ሰፖርት የማድረግ ግዴታ አለብን ኢንሻአላህ። እንደምናውቀው የመጀመሪያው አያ ኦፍ ዘ ቁርአን ረሱላችን ሰለላሁ ዐለይሂ ወሰለም ላይ የወረደው ኢቅራ ከሚለው ነው። ኢቅራ ማለት ደግሞ አንብብ፣ ተማር፣ እወቅ ማለት ነው። ሱብሃንአላህ። ይሄ ምንን ያሳያል? እስልምና ላይ እውቀት ትምህርት በጣም ትልቅ ቦታ እንዳለው። ይሄ አያ ደግሞ ሲወርድ ለወንዶች ብቻ አይደለም የወረደው፣ ወይም ደግሞ ለተወሰነ ኤሊት ለሆኑ ግሩፕ ሳይሆን ለሁሉም የሰው ልጅ ማለት ነው። መማር የሁላችንም ግዴታ ነው። የሰው ልጅ ሁለት ነገር ነው፣ ወይ ተማሪ ነው ወይ አስተማሪ ነው። ስለዛ ኢንሻአላህ ዛሬ ሁላችንም ይሄን ነገር ወስነን ተማሪ ነኝ ወይ ደግሞ አስተማሪ መሆኔን ማወቅና ኢንሻአላህ በዛው መሄድ። ረሱል ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ላይም የእያንዳንዱ የሙስሊም ግዴታ ነው እውቀትን መፈለግ። ይሄ ማለት አንተንም አንቺንም ሁላችንንም ማለት ነው የሚያጠቃልለን። ኢንሻአላህ ሁላችንም ተማሪዎች ለመሆን ቃል እንግባ እዚህ ቦታ ላይ። በመቀጠል ደግሞ አንድ ሰው እውቀት ብቻ የሚጠቅመው ነገር የለም፣ አክሽን ያስፈልጓል። ተግባር ላይ መዋል አለበት የተማርነው ነገር። ስለዛ እኔ እንደ አንድ ኢንጂነር እንደ አንድ ሰርቲፋይድ ኢንተርናሽናሊ ሰርቲፋይድ ቢዝነስ ላይፍ ኮች ምንድነው ብቻዬን ሰክሰስፉል መሆን ሰክሰስፉል አያደርገኝም። የኔ እውነተኛ እድገት የኔ እውነተኛ ሰክሰስ መቼ ነው የሚሆነው? ሌሎችንም ከራሴ ጋር ይዤ ወደ ላይ ስወጣ ነው። ስለዛ የተማርነውን ነገር እንዳለ ኡማችንን ሰርቭ ማድረግ ያገኘነው መልሰን ለመስጠትና እጅ ለእጅ ተያይዘን እኛ ትልቅ ቦታ ላይ ያለነው ከኋላችን ላሉ ታናናሾቻችን ላልተማሩ ለማያውቁ ሁሉ እጃችንን ዘርግተን እነሱንም በራሳችን ደረጃ ላይ ማምጣት ነው። ጀዛኩሙላሁ ኸይረን። በጣም አመሰግናለሁ። በዚሁ ደግሞ ዛሬ ኢንሻአላህ እንደምታውቁት በጣም ውድ የሆኑ 4 ሴት ልጆች በትልቅ ውጤት ግራጁዌት አድርጎ እዚህ ቦታ የመጡ አሉና ሂጃባቸው ወደ ኋላ ሳይዛቸው ዲናቸው ወደ ኋላ ሳይዛቸው ትልቅ ተምሳሌትና ትልቅ ምስክር ለሁሉም ሰው ሆነው እዚህ ጋር የመጡ እነሱንም ኢንሻአላህ እንላለን። በኢድኒላሂ ተዓላ ሁላችንም አላህ ይጠብቃችሁ። ጀዛኩሙላሁ ኸይረን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቀጥታ የምናመረው ወደ እውቅና እዚች ጋር ቀደም ሲል እንደተጠቀሰው 4 ውጤታማ የሆኑ እህቶች አሉ። እነዚህን እህቶች በተለያዩ ሙያዎች የተመረቁ በከፍተኛ ውጤት የተመረቁ ናቸው። ለነሱ እውቅናና የምስጋና ፕሮግራሙን እናስኬዳለን። በመጀመሪያ የኢትዮጵያ ሙስሊም ወጣቶች ካውንስል እውቅናና ምስጋና እንዲሁም ሽልማት የሚያበረክትላት እህታችን ለዶክተር ራህማ አንሳር ኸሊል ነው። በሕክምና የዶክትሬት ዲግሪ ከፍተኛ ውጤት አስመዝግባለች። አላሁ አክበር
አላሁ አክበር አላሁ አክበር። እጅግ አድርገን እናመሰግናለን። በተክቢራ እነዚህ ውጤታማ እህቶቻችን ከተለያዩ ዩኒቨርሲቲዎች በከፍተኛ ማዕረግ በከፍተኛ ውጤት የተሸለሙ ከፍተኛ ውጤት ያስመዘገቡ እህቶቻችን ናቸው። ለወጣቱ ተምሳሌት መሆኑ የሚችሉ እንዲሁም ሂጃባችን ምንም አይነት እንቅፋት መሆን እንደማይችል ማሳያና ምሳሌዎች ናቸው። በቀጣይነት የምንሄደው ለዶክተር ዛኪራ ተባረክ ሻሚል ነው። በሕክምና ዶክትሬት ዲግሪ እሷም ከፍተኛ ውጤት በማስመዝገብ ነው የተመረቀችው። ዶክተር ዛኪራ ተባረክ ሻሚል አላሁ አክበር አላሁ አክበር። እጅግ አድርገን እናመሰግናለን። በቀጣይነት ለኸውለት ዑመር ታደሰ በራዲዮሎጂ የመጀመሪያ ዲግሪ ትምህርታቸውን በከፍተኛ ውጤት አስመዝግባለች። ለኸውለት ዑመር ታደሰ እውቅናና ምስጋናው እየተሰጠ ይገኛል። አላሁ አክበር አላሁ አክበር። ለእህቶቻችን ሞራል ልንሆናቸው ይገባል። በተክቢራችን እናድምቀው። በቀጣይነት ለእህታችን ዚክራ ሰኢድ ሙሐመድ ነው። በሳይኮሎጂ የመጀመሪያ ዲግሪ ትምህርቷን በከፍተኛ ሁኔታ አጠናቃለች። አላሁ አክበር አላሁ አክበር። እጅግ አድርገን እናመሰግናለን። አላሁ አክበር። እውቅናውን ሽልማቱን ላበረክቱልን ኡስታዛዎች እጅግ አድርገን እናመሰግናለን። እህቶቻችንንም በክብር ወደ ቦታው እንመልሳለን። የሽልማቱን ይከፍቱና ያሳዩናል። ሽልማቱን ከፍተው ያሳዩናል። አላሁ አክበር። እህቶቻችን ሽልማቱን ይዘው ፊት ለፊት ላይ ወደፊት ጠጋ ብለው ያሳዩልናል። ከመቀመጫቸው ብድግ ብለው ወደፊት ጠጋ ብለው ሽልማቱን ያሳዩናል። በቀጣይነት የምናመራው ቀጣዩ ፕሮግራማችን የካውንስሉን ፕሬዝዳንት ነው ወደ መድረኩ የምንጋብዘው። እነሱን ከሸኘን በኋላ ከዛ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንታችንን መድረክ ላይ መተን ፕሮግራሙን ካውንስሉን በይፋ መስርተን እናጠናቀቃለን። ወደፊት ጠጋ ብላችሁ ሽልማቱን ባካችሁ ከፍ አድርጉት። አላሁ አክበር አላሁ አክበር አላሁ አክበር። እጅግ አድርገን እናመሰግናለን እናመሰግናለን እህቶቻችን። ሽክራን በጣም ወደ ዋናው እንዲሁም ማጠቃለያ የፕሮግራም ክፍሎች እየደረስን ነው። ከዚያ በፊት የሚሄዱትን ፕሮግራሞች እናስኬዳለን። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት የሆኑት ይህን ፕሮግራም እንዲህ ባማረ በደመቀ መልኩ እንዲዘጋጅ ከፍተኛ አመራርነትን የሰጡትን ኡስታዝ ሃይደር ኸድርን ወደ መድረክ በመጋበዝ ፕሮግራማችንን መልእክታቸውን እንዲያስተላልፉ ጋብዛቸዋለሁ። ኡስታዝ ሃይደር ኸድርን አላሁ አክበር አላሁ አክበር። ታሪክ ሰራን ማለት ፕሮግራማችንን በጋራ አጠናቀን ነው የምንሄደው። ሁላችሁም ሰብር አድርገን ትንሽ ደቂቃ ነው የቀረን ዋናውን ክፍል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማን ራሂም። በመጀመሪያ አላህን በማመስገን ይጀምራለሁ። ለዚህ ለታላቅ ቀን፣ ለዚህ ለታላቅ ታሪካዊ ስነ ስርዓት፣ ለዚህ ታላቅ የካውንስሉ የይፋ የምናደርግበት ስነ ስርዓት ላይ አላህ ሱብሓነሁ ወተዓላ በዚህ አይነት ሁኔታ ወፍቆን በመገናኘታችን ምስጋና ለአላህ ተገባው። አልሐምዱሊላሂ ረብል ዓለሚን። በመቀጠል የተከበሩ ክቡር አባታችን የዚህ ካውንስል ሐሳቡን የሚያመነጩት የዚህ ካውንስል በዚህ አይነት ሁኔታ እንዲቋቋም ያደረጉት አባታችን ሼኻችን ዓሊማችን የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሼኻችን ሼክ ሀጂ እንደዚሁም ደግሞ ከሳቸው ጋር ሐሳብ በመስጠት በማገዝ ይህንን ካውንስል በዚህ አይነት ሁኔታ እንዲቋቋም ያደረጉት ምክትላቸው ሼክ አብዱል ከሪም፣ የተከበሩ ሼኻችን ሼክ ጋሊ ሙክታር
የኦሮሚያ መጅሊስ ፕሬዝዳንትና እንደዚሁ የተከበሩ ሼክ ሱልጣን ሀጂ አማን፣ የአዲስ አበባ መጅሊስ ሙፍቲያችን ዶክተር ጄላን ከድር ገመዳ፣ ሌሎቻችሁም ሁላችሁም በዚህ እንኳን አበቃችሁ እንኳን መጣችሁልን። ታላላቅ የክብር እንግዶች ሌሎችም ይታዩኛል። ጊዜ ስለሌለ ሌላውን ለመግለጽ አልችልም። ሁላችሁም እንኳን ደስ ያላችሁ እንኳን ደስ ያለን እያልኩኝ ይሄ ካውንስል ሲቋቋም የተቋቋመበት ትልቁና ዋነኛው ዓላማ የኢትዮጵያ ሙስሊም ወጣቶችን ከቀበሌ ጀምረው ከመስጂድ ጀምረው እስከ ፌዴራል ድረስ አንድ በማድረግ በአንድነት እንዲቆሙ በአንድነት እንዲሰሩ እርስ በርስ ያላቸውን ልዩነትን ወደዛ ትተው በአንድነት እንዲቆሙና የዘር ክፍፍል የቋንቋ ክፍፍልና የአስተሳሰብ ልዩነቶችና ላየን እንደማይችል በላኢላሃ ኢለላህ ጥላ ስር ሆነን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ወጣቶችን ወንዱንም ሴቱንም ሰብሰብ አድርገን ወደ ትልቁም ነገር እንድንጠራና ለዛ እንድንሰራ ነው የተቋቋመው። አሁንም እየሰራን ያለነው ይሄ ነው። ለዚህም ትልቅ ምስክር ዛሬ ከሁሉ በኢትዮጵያ ክልል ከሁሉም ቦታ ከኦሮሚያ፣ ከአምሃራ፣ ከሶማሊያ፣ ከተለያዩ ቦታ ከደቡብ ከተለያዩ ቦታ የመጡት ያንን በንግግር ስናለ የነበረውን በተግባር ያጸኑና በተግባር እያጸና እንደሆነ የሚያሳይ ሀ ብለን ስንጀምር በአንድነታችን መጀመራችንና ትልቁና ዋነኛው ዓላማ አንድነት ላይ የጸና የኢትዮጵያ ሙስሊም ወጣቶችን ካውንስል ለመመስረት ነው። አንድነት ስንል በላኢላሃ ኢለላህ ጥላ ስር አንድ ነን እኛ። ነቢያችን አለይሂ ሰላም ምን ይላሉ? መን ሰላ ሰላተና ወስተቅበለ ቂብለተና ወአከለ ዘቢሀተና ፈሁወ ልሙስሊሙ አለዚ ለሁ ዚመቱላሂ ወዚመቱ ረሱሊሂ። ሰላትን የሰገደ ወደ ቅብላ የዞረ ሙስሊም ያረደውን የበላው ሁሉ ሙስሊም ነው ብለን ነው የምናስበው። ሁሉም ሙስሊም ነው ሸሃዳ ያለው በሙሉ ሁሉም ሸሃዳ ያለ በሙሉ ሙስሊም ስለሆነ በዚህ ጥላ ስር አንድ አድርገን ለህዝቡም ለሀገሩም ስራ እንዲሰራና ቁም ነገር እንዲያደርግ ነው ካውንስሉ የተመረጠው። ትልቁና ዋነኛ ዓላማውም ይሄ ነው። ለምን ከተባለ በዚህ በሀገራችን ኢትዮጵያ አብዛኛው ነዋሪዋ ወጣቶች ናቸው። ከ71% አካባቢ ከ30 ዓመት በታች ወጣቶች ናቸው። ከ71% አካባቢ ከ30 ዓመት በታች የሆኑ ወጣቶች ናቸው። እነኚህ ወጣቶች ለዚህ ሀገር ሀብት ናቸው። ለዚህ ሀገር እድገት፣ ልማት፣ ብልጽግና፣ ሰላምና እንደዚሁም የሀገሪቷን አንድነትን ለማስጠበቅ ትልቅ ሀብት ናቸው። ይህ ትልቅ ሀብት በተለያየ መንገድ ሲበታተን፣ ሌላው ተሰደው ወደዛ ሲሄድ፣ ሌላው ተቸግሮ ከመስመር ሲወጣ፣ ሌላው በሱስ ሲጠመድ፣ ሌላው አልባሌ ቦታ ሲገኝ፣ ሌላው ከትምህርት ሲርቅ፣ ሌላ ህይወቱ ሲጠበው በሰሃራ በረሃና በቀይ ባህር አድርጎ ሲሻገር ይህን የመሰለ የሀገራችን ትልቁና ዋነኛው ሀብት እየተሸረሸረ ነው ያለው። አለኝ የምትለው ኢትዮጵያ ከሁሉም በላይ ሀብቷ ወጣቶቿ ናቸው። ለዚህም ይህን ወጣት የሙስሊሙ ወጣት ከግማሽ በላይ የሆነውን ወጣትን ሰብሰብ አድርጎ ለዲኑ ዘብ እንዲቆም ለሀገሩ ዘብ እንዲቆም አባታችን ሼካችን በራሳቸው አስቦና ፈልገው ይሄ እንዲሆን አድርገው ባጀቱን ፈቅዶልን ለዛሬ ቀን ስላበቁን በጣም በከፍተኛ ሁኔታ አመሰግናለሁ። በኢትዮጵያ ሙስሊም ወጣቶች ካውንስል ድጋሚ ላመሰግናቸው ይወዳለሁ። ይሄንን ሀብት ወደዚህ እንዲመጣ ይሄ ታላቅ ሀብት የተማረው ክፍል ሀብት ያለው ሐሳብ ያለው ሁሉ ለሀገሩ እንዲሰራና እንዲለፋ ተደርጎ ነው የመጣውና መስራትም መልፋትም ከወጣቱ ስለሚያምር ማለት ነው። ሌላው አዩል ሙስሊሙን ወንድም እህቶች በሙሉ የኢትዮጵያ ሙስሊም ወጣቶች ካውንስል ሀ ብሎ ነው ገና የጀመረው። የተቋቋመው ገና 4-5 ወሩ ነው። በዚህ ጊዜ ውስጥ አመርቂ የሆነና አዘሳች የሆነ ስራ ለነገ ተስፋ ሊሆን የሚችል ለነገ ማሳያ ሊሆን የሚችል በጥቂት ጊዜ ሰርቶ በአላህ ፍቃድ አሳይቷል። ነገ ደግሞ ከዚህ በበለጠ ሁኔታ ሀገራችንን ቀና የሚያደርግ የሙስሊሙን አንድነት የሚያስጠብቅ የሀገር ህልውናን የሚያስጠብቅ ሀገራችን ካለችበት ችግርና መከራ ለማውጣት የበኩሉን አስተዋጽኦ የሚያደርግ የኢትዮጵያ ሙስሊም ካውንስል በተግባር ያሳያል ቢኢዝኒላህ ተዓላ። በቅርቡ ጊዜ ብዙ ረጅም ሳንቆይ ለዲናችን ለህዝባችን ለሀገራችን አስተዋጽኦ እናደርጋለን ያለውን በተግባሩ የምናሳይ ይሆናል። በስተመጨረሻ ላይ ብዙ ስለተባለና ስለተነገረ ሰዓትም ስለሌለ አባታችንም ረጅም ከኛ ጋር ስለቆዩ በስተመጨረሻ
እኛ ስንቋቋም ሁለት መሰረታዊ ነገሮች ሁሌ ካውንስሉ ጋር አንድ ስለ ዲንን መጠበቅ በምንችለው መጠበቅ ሌላው በሀገራችን ጉዳይ ላይ ቅድሚያ ሰጥተን መስራትና ማንኛውም አካል ሙስሊም ያልሆኑ ወገኖቻችን የተለያዩ ድርጅቶች የዓለም አቀፍም የሀገር አቀፍም ይሁን በህግ ማዕቀፍ ሆነን ስለ ሀገራችን እድገትና ልማት ከሁሉም ኢትዮጵያዊና ኢትዮጵያዊም ካልሆኑ ለሀገራችን የሚያስቡ ከሀገራችን ወዳጆች ጋር ለመስራት ሁሉንም ያለ ገደብ ትብብር ለማድረግ የኢትዮጵያ ሙስሊም ወጣቶች ካውንስል ጥሪ ያቀርባል። ከማንም ከሁሉም ጋር ተባብሮ ለመስራትም ዝግጁነቱን ይገልጻል። ይሄንን ፕሮግራም አመቻችቶ ለዚህ ያደረሰን አላህን አመስግኜ አባታችንን ካመሰገንኩኝ በኋላ ለዚህ ሁሉ ያመቻቸልን የኢትዮጵያ መንግስት በተለይ ደግሞ መሪዋ ወጣቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄንን ካውንስል ተመስርቶ በዚህ ከበቃ በኋላ ካውንስሉን እንደሚያግዙ የኢትዮጵያ መንግስት ካውንስሉ ጋር ካውንስሉ እንዲያግዝ እንዲረዳና ካውንስሉ የሚፈልገውን ነገር ትብብር እንዲያደርግ እንደ መንግስት አሁንም ጥሪ ያቀርባለሁ። መንግስትንም በዛው ለማመስገን ይወዳለሁ። ይሄ መንግስት ይሄን ባስተካክልን ኖሮ ባያመቻችልን ኖሮ እንደዚሁም ደግሞ ነፃነታችንን በሚሽለው አቅም ባደርግልን ኖሮ ዛሬ ይሄ ካውንስል ይፋ ባይሆን ነበረ። ሰውን ያለመሰገን አላህን ስለማያመሰግን ደግሜ ደጋግሜ አመሰግናለሁ። ካውንስሉ ጀማሪ ነው። ብዙ ነገር ይቀረናል። የሀገራችን ከ50% በላይ የሆነው ሙስሊሙ ማህበረሰብን ይዞ ስለሚሄድ ብዙ ነገር ስለሚያስፈልገው መንግስት የበኩሉን አስተዋጽኦ የበኩሉን ድርሻ እንዲወጣልን ጥሪ ያቀረብኩኝ አባታችንን ሼክ ሀጂ ኢብራሂም ቱፋን የተከበሩ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንትና የዑለማ ምክር ቤት ሰብሳቢ የሆኑ አባታችንን ወደ መድረክ ጠርቼ ንግግር አድርጎልን የካውንስሉን መመስረትን በይፋ ያውጁልናል። ሁላችሁም በተክቢራ ወጣቱ ብድግ ብላችሁ አባታችሁ እንድትቀበሉ ጥሪ ይጠራችኋለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ስትመኙ ስታስቡ የነበረውን አመራሪን አግኝታችኋል። ሰርቶ የሚያሰራ ለወጣቶች ቅድሚያ የሚሰጥ ወጣቶች እንዲሰራ መንገድ የሚያመቻች መሪ በማግኘታችን አላህ እናመሰግናለን። አባታችን መጥተዋል። ቁጭ በሉ። ጀዛኩሙላህ ኸይረን ባረከላሁ ፊኩም። ወደ እሳቸው አሳልፋለሁ። ከዛ በኋላ ለሳቸው ትልቅ የኢትዮጵያ እስልምና ጉዳይ የኢትዮጵያ ሙስሊም ወጣቶች ካውንስል ያዘጋጀው ሽልማት ስላለ አብረን ስነ ስርዓቱን ተካፍለን ፕሮግራሙን እናገባድዳለን። ወደ እሳቸው አሳልፋለሁ። الحمد لله أولا وآخرا ظاهرا وباطنا دائما وأبدا الحمد لله رب العالمين ፕሮቶኮሎች ይበዙብኛል። አለፍ ብዬ ነው። ሁላችሁም የፕሮቶኮል ባለቤት ስለሆናችሁ ነው። ታላቁ የመንግስታችን የቀድሞ መንግስታችን የአባ ጅፋር መሊክ አባ ጅፋር ልጅ ፊት ለፊቴ ስለምታዩ ነው። አላህ ይርሐማችሁ። የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን ሼክ ሙሐመድ ስሩር፣ የተከበሩ የኢትዮጵያ ዑለማዎች ምክትል ሰብሳቢና የአፍሪካ ዑለማዎች ምክር ቤት ምክትል ሰብሳቢ ዶክተር ጄላን ኸዲር ገመዳና ሙፍቶቻችን፣ የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትና ስራ አስፈጻሚዎች፣ የተከበሩ የኦሮሚያ እስልምና ጉዳዮች
ከፍተኛ ምክር ቤት ፕሬዝዳንትና ባልደረቦቻቸው፣ የተከበራችሁ ስማችሁም ጠርቼ እማልጨርስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላትና ውድ ሰርገኞች፣ ሙሽሮች፣ ወጣቶች፣ ሸባቡል ሙስሊሚን፣ ሸባቡል ጀና፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ መቼስ በተለምዶ ሆኖ መናገሩ እንደ ዋጅብ ይታያል እንጂ ባልናገር ደስ ይለኛል። ምክንያቱም ሸሪዓ ፍርድ ቤት ወይንም ቃዲ የሚባለው 3 ጊዜ ለፍርድ አይቀርብም፣ ይሳሳታል። ስደሰትም ስደነግጥም ሙዳፈዓ ሲኖረው በቸኮላ ያበላሻል። እኔ ወደዚህ ወደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መሪነት ከመጣሁኝ ወዲህ ዛሬ የሚሰማኝ ደስታ ከዚህ በፊት ከአሳለፍኳቸው ለየት የሚያደርገው ነገር ቢኖር ሸህም ነበረኝ የተሸከምኩት። ታስታውሳላችሁ፣ ተራራዎች ተሸክም ያለው ብዬ ስቀበልም በዛ ነበር የተቀበልኩትና ይህንን ተራራ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተሸክሞ ከኔ ጋራ ከስራ አስፈጻሚ ከጠቅላላ ጉባኤ ከዑለማዎች ጋራ መሄድ ኃይል ሲፈልግ ሲፈትሽ ነበረ። ፈልጌ ያገኘሁት ቢኖር ወጣቱን ነው። ይህንን ኃላፊነት የሚያስተላልፍለት የሚያግዘኝ ሳይሆን ምቀበለኝ ሳይሆን ምረከበኝ ሸባብ አልሙስሊሚን ሆኖ ነው ያገኘሁት። ይህንን ከብዙ ማስተንተን በኋላ ስደርስበት ወጣቶቹ በባህሪያቸው ፈጣኝም አስፈሪም ጉልበተኞችም ስለሆኑ ምን አይነት ወጣቶችን ላደራጅ ብዬ ወላሂ ነው የምላችሁ ከ2 ዓመት ተኩል በላይ አሰብኩበት። ስጋትም አለ፣ ደስተም አለ። ራሴን ባለመተማመን ብዙ ሰዎችን ቤት ስራ ሰጥቻቸው ነበረ። እባካችሁን ውጤታማ የሆኑ ወጣቶች መልምሉልኝ። ለብዙ ሰዎች ቤት ስራ ሰጥቼ በስተመጨረሻ ላይ ለኡስታዝ አቡበከር ሰጥቼ ኡስታዝ አቡበከርም ዘግይቶ ተስፋ ለማስቆረጥ ስቀረብ አብሽር አለኝ። ከዚህም ብዙ መስፈርቶችን በማየት እነኚህ ፊት ለፊት ያያችሁትን ወጣቶች ታንጸን ወለድናቸው። ወጣቶች አይደሉም፣ ምሁራኖች ናቸው። ምሁራኖች ብቻ አይደሉም፣ ዱዓቶች ናቸው። ዱዓቶች ብቻ አይደሉም፣ ዑለማዎች ናቸው።
ያ ብቻ አይደለም፣ ሀብታሞችም ናቸው። ከኛ ብዙ ምንም የማይጠብቁ በመጅልስ ጥገኝነት የማይሰሩ ራሳቸውን ችሎ አስችሎ ሀገሪቷን የሚያሳድጉ የሚያለሙ አንድነትን የሚያመጡ ጉልበት ያላቸው ወጣቶች አላህ ወፍቆናል። ኡስታዝ ሀይደር ከዲር እንደምታውቁት የሥራ ሰው ነው፣ የዳዕዋ ሰው ነው። ከሀገርም ወጥቶ ሌላ ሀገር ቤተሰቦቹን አጓጉዞ እዛም ስራ ጀምሮ ነበረ። ከብዙ ምርመራ በኋላ ከብዙ በሐስ ፍተሻ በኋላ ይህ ግዴታ ስለተጣለበት ና ብዬ ያንን ሁሉ ትቶ ሀገሬን አገለግላለሁ ብሎ ወደዚህ የመጣ የወጣት መሪ ነው። ዛሬ ሼህ ሐጂ እንደ ድሮ ይናገራል ብላችሁ ካሰባችሁ ተሳስታችኋል። ወላሂ ቢላሂ ዛሬ ብለቅ አይደለም ህይወቴ ቢበቃ ኃላፊነቴን ዛሬ አስረክቤያለሁ ለወንድሞቼ ለልጆቼ። ነዳማ የሌለው በአይኔ ዛሬ ይሄንን ደስታ ሳየው ምለው ይጠፋብኛል። ይህን ስም ከየት እንዳመጣው ልንገራችሁ። እየሰማችሁ ነው? ኢትዮጵያ ወጣቶች ማህበር አለ። ኢትዮጵያ ወጣቶች ሊግ አለ። ምን እንባል? ሌላ ስም አናቅም። ኢትዮጵያ ወጣቶች ማህበር ተብሎ ዛሬ ዶክመንተሩ ላይ አላመጡም። እንኳንስ አላመጡ። የተለመደ ስም ኢትዮጵያ ወጣቶች ማህበር ስለሆነ የተለጠፈው ሎሃ እኔ ከዑለማዎችና ስራ አስፈጻሚዎች ጋር ኃላፊነት ሲያስረክባቸው ይህንን ሲያደራጃቸው ኃላፊነት ሲያስረክባቸው ማለት ስልጣኔን አስረክቤያለሁ እንዳይመስላችሁ፣ ደግሞ እንዳትሳሳቱ እና በስተጀርባ የተጻፈ ኢትዮጵያ ዑለማ ወጣቶች ማህበር የሚለው ነው የተጻፈ። እኔ የፈለኩት አካታችና አጠቃላይ ስም እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሁሉንም የሚያጠቃልል ስም ነበር የፈለኩት። አላገኘሁትም። ለጊዜ ሌሎችም ጠየቅኩኝ፣ አልመጣልኝም። በደንብ ተመልከቱ። ወላሂ አልዓዚም ተነስቼ ውዱእ አርጌ ወደ ቂብላ ተመልሼ ያ ረቢ ራስህ የመረጥከውን ስም ስጠኝ አልኩት። ኳንስል በል የምትለዋ ሐሳብ ከተፍ አለችልኝ። ሰማችኋል? የኢትዮጵያ ሙስሊም ወጣቶች ካውንስል የምትፈልገውን የምትከትልክ እሷ ናት የምለው ከተፍ አለችልኝ። አልሐምዱሊላህ ረብል ዓለሚን። ወዳውኑ እቺ ሐሳብ ከመጣችልኝ 10 ደቂቃ አልሞላሁኝም። ይገርማችኋል። መድረክ ላይ ወጣሁኝ። ስታሰብም ይህ ወጣት ይህ ካውንስል የተደራጀበት ዝም ብሎ ሳይሆን በደንብ የታሰበበት
በደንብ ለሀገራችን ይጠቅማል፣ ያሻግራል፣ ለዲናችን ዋስትና አለው ተብሎ የታሰበበት ካውንስል ነው የተመሰረተ። ከዚህ ካውንስል ጋራ እንድትቆሙ፣ እንድትሰሩ፣ እንድታግዙ በአላህ ስም ጠይቃቸዋለሁ። ሰማችኋል? አልተስማማችሁም? አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ዛሬ መጅልሳችሁ መጅልሳችን እነኚህ ላይ ናቸው። እኛ ላይ እንዳትፈልጉ። ሀገር የሚመሩት እነሱ ናቸው። ክፍተታችን የሚጠግኑ እነሱ ናቸው። ችግሮቻችን ኃላፊነት የሚወስዱ እናንተ ናችሁ። አትጠይቁን። ሸባቡል ጀና አላህ ያርጋችሁና ነቢያችን ሰለላሁ ዐለይሂ ወሰለም በአሉት መሰረት ሰብዐቱ ዩዝልሁሙላሁ ፊ ዚልህ የውመ ላ ዚለ ኢላ ዚል ሻቡን كمل يا ولد ሻቡን ነሸአ ፊ ዒባደቲ ረቢ። ስድስቶቹን ልተውልህ ጊዜ የለኝም። ከነዛንህና ከዚች ደቂቃ ጀምረህ ለሀገራችን ሰላም፣ ለሀገራችን ሰላም፣ ለሀገራችን ሰላም፣ ለሀገራችን ልማት፣ ለሀገራችን እድገት፣ ለሀገራችን አንድነት፣ ለዲናችን አንድነት፣ ለሙስሊሞቻችን አንድነት እንድትቆም፣ እንድትሰራ፣ እንድትተጋ በአላህ ስም ጠይቀሃለሁ። ተቀብለሃል? አላሁ አክበር፣ አላሁ አክበር፣ አላሁ አክበር። መቀበልህም በእጅ ያሳየኝ አንዴ። ተክቢር፣ ተክቢር፣ ተክቢር። ከዚህ በኋላ ኃላፊነቱ የተጣለባችሁ እናንተ ላይ ነውና ዋና ተቋማችሁ የጋራ በጋራ በመነጋገር በመቀራረብ በመወያያት የምንመራ ቢሆንም ዋናው ኃላፊነቱ እናንተ ላይ መውደቁን ዛሬውኑ አውቃችሁ ይህ ዛሬ እዚህ የተጀመረ መድረክ ቀጣይነቱ የት ዞን የት ክፍለ ሀገር እንደሆነ ፕሬዝዳንቱን በኋላ ጠይቃለሁ። አሁን አላስቸግርም። ቀጣይ እንደሆነ ግን እርግጠኛ ነኝና ለናንተ ብዬ የምላችሁ አሁን ያልኳቸውትና ጊዜ ያልበቃኝ ማለት ጊዜ ያልበቃኝንም ኃላፊነቱን ሰጥቻችኋለሁኝና በአላህ ዘንድ ትጠየቃላችሁ። እኔ የምለው አላሁመ በልግ ኦ አላሁመ ሀል በለግቱ አላሁመ ሀል በለግቱ ነው የምለው። መንግስታችን ይሄ ሙጃመላ አይደለም። መንግስት ባይኖር፣ ትብብር ባይኖር፣ ሰላም ባይኖር እንዲህ ያለ የደመቀ መድረክ አናገኝም። ግልጽ ነው። ምንም ለጥያቄ አይቀርብም። በትንሹ እኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሳንፈቅድ ይሄ መደረግ አይቻልም። ተው ወደ መንግስት መሄድ
ለዚህ ያበቃን ምስጋና ለአላህ ይሁንና መንግስታችንም እጅ ለእጅ ተያይዘን ትብብራችን ድጋፋችን መቀጠል ግዴታ እንደሆነ ሁሉ ለመንግስታችን እንዲሁም ደግሞ በተለይ ለአዲስ አበባ ማስተዳደር ካንቲባ ወይዘሮ አዳነች አቤቤ መልእክቱ ይደርሳል ብዬ ስለምገምት ግምት አይደለም እርግጠኛ ነኝ። ይህ ካውንስል ሀገር የሚመራ ስለሆነ ኢትዮጵያ ሙስሊም የሚመራ ካውንስል ትልቅ ግዙፍ ስለሆነ ቅርብ ጊዜ ነው የተቋቋመ የተደራጀ ዛሬ ነው የተመረቀ መቀመጫ የለውም። መቀመጫ ያስፈልገዋል። አላሁ አክበር። በገዛ መዲናችን አዲስ አበባ ይሄንን ሰፊ የሙስሊም ወጣቶች የኢትዮጵያ ሙስሊም ወጣቶችን የሚመጥን መቀመጫ ያስፈልገዋል። አላሁ አክበር። ለዚህ ልመናም አያስፈልገንም። በገዛ ቤታችን፣ በገዛ መሬታችን፣ በገዛ ከተማችን አላሁ አክበር በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ፕሮሰሱ ውጣ ውረዱ ሳይበዛ ተጠንቶ እንደ ማንኛውም ሃይማኖት ተቋማት በክብር ካርታ በእጃችን ውሎ ሳያድር እንዲገባ በዚሁ ስብስብና በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት እጠይቃለሁ። ምን ትላላችሁ? አላሁ አክበር። ተክቢር ተክቢር ተክቢር። ቦታ በአስቸኳይ ከተሰጠን ለግንባታ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቃል መግባት ሳይሆን ወደ ተግባር የሚገባ መሆኑን በዚሁ ላባስር ወዳለሁ። አላሁ አክበር አላሁ አክበር አላሁ አክበር። በተረፈ ሀገራችን ሁላችንም ሀገራችን መደገፍ፣ ልማታችን መደገፍ፣ መንግስታችን መደገፍ ግዴታችን ነውና ይሄንኑ ከናንተ በላይ አላቅምና የሁሉም አዋቂ ምሁር ነው ያደራጀሁትና አደራ ለማለት ወዳለሁ። አመሰግናለሁ። ወሰላሙ አለይኩም ወራህመቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ፕሬዝዳንቱ ምለኝ ላሰማችሁ። ፕሬዝዳንቱ የካውንስሉ ፕሬዝዳንት ለዚህ ያበቁን ጀግና ወጣቶቻችን ታጋዮች አላመሰገንክም እያለኝ ነው። ልጆቼን ላመሰግን ይፈልጋል እንዴ? ለልጆቼ ዱዓ ነው የምጠበቀው እንጂ ከኔ ምስጋና አይደለም ወይ? ከአባት ዱዓ ነው የምጠበቀው። ዱዓአችሁ ደግሞ ለሊትም እውነቴን ነው የምላችሁ ወላሂ በሰላተ ሌይል ዱዓ አረጋላችኋለሁ። አላሁ አክበር አላሁ አክበር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ቀጥታ ወደ የካውንስሉ ሲስተም ካውንስሉ በጣም በተደራጀ ሁኔታ ጊዜውን በዋጀና ዲጂታል የሆነ እንቅስቃሴዎችን ነው ካሁን በኋላ የሚያደርገው። እስካሁን የራሱ ሲስተሞችን፣ ኢሜይሎችን እንደዚሁም ደግሞ ዌብሳይቶችን፣ የፌስቡክ አካውንቶችን፣ የተለያዩ ሶሻል ሚዲያዎችና ሌሎቹ እስካሁን ይፋ ለእናንተ አላደረገም።
ስለዚህ ዛሬ በክቡር አባታችን በእሳቸው ይከፈትና ካሁን በኋላ ይፋ ይሆናል። የአባልነትም የተለያዩ የድጋፍም ሁሉም ነገር በዲጂታል ነው የምንሄደው። ኢንሻአላህ እሱን ሌላ ጊዜ የምንሄድበት ሲሆን አሁን አባታችን ይሄን ክሊክ ያደርጉልንና የኢትዮጵያ ሙስሊም ወጣቶች ካውንስል ወደ ሲስተሙ እንገባለን። አላሁ አክበር፣ አላሁ አክበር። ካውንስሉ በይፋ ይመሰርቱናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን የሚቀጥለው የሽልማት ስነ ስርዓት ነው። የሽልማት ስነ ስርዓቱን ለአባታችን የሚሰጡልን ምክትላቸው ሼክ አብዱል ከሪም ወደ መድረክ አባታችንን ሼክ ሱልጣንን የኦሮሚያ መጅሊስ ፕሬዝዳንት የሆነውን ከግማሽ በላይ የሆነውን የኢትዮጵያ ሙስሊምን የሚመሩ ወጣት አባላችን እሳቸው ወደ መድረክ እንዲመጡ ዓሊማችን ዶክተራችን ዶክተር ጄላን ከድር ወደ መድረክ እንዲመጡና ሌላውን ደግሞ ወንድማችን እንድጠራ ጋብዛለሁ። የጋበዝኳችሁ ወደ መድረክ እንድትመጡልኝ። ከነዚህ መሪዎቻችን በተጨማሪ ዛሬ ለመሪያችን ለክቡር የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የክቡር ዶክተር ሼክ ሀጂ ኢብራሂም ቱፋ ምስጋና እንዲሁም እውቅና የሚያበረክቱልን የተለያዩ አካላትን ወደ መድረኩ ምንጠራው በስልሳዎቹ እንቅስቃሴ ውስጥ ከፍተኛ አበርክቶ ያበረከቱትን ወጣትነታቸው ለኢትዮጵያ ሙስሊም የሰጡትን የስልሳዎቹን ትውልድንም ወደ መድረክ እንጋብዛለን። ከነሱ መካከል ከስልሳዎቹ ትውልድ መካከል ሐጅ አባቢያ አባጆቢርና ጓደኞቻቸውን ወደ መድረኩ እንጋብዛለን። አላሁ አክበር። ከስልሳዎቹ ትውልድ በተጨማሪ በሰማንያዎቹ የሙነዘማ እንቅስቃሴ መሪዎችንም እንዲሁም ከባልደረቦቻቸው ጋር ጠራለሁ። ሼክ ሰኢድ አህመድ ሙስጠፋ እንዲሁም ዶክተር አብዱልአዚዝ መሐመድ ጠይብና የሙነዘማ አመራሮች ሁላችሁ ወደ መድረኩ ትመጡልናላችሁ። አላሁ አክበር፣ አላሁ አክበር። የሶስት ትውልድ ቅብብሎች ነው ዛሬ እዚህ መድረኩ ላይ ለሳቸው ምስጋና ለዚህ ታሪካዊ ተቋም የኢትዮጵያ ሙስሊሞች በታሪክ ከፍተኛ እንቅስቃሴ አድርገውበት እውን የሆነውን ተቋም እውን ስላደረጉልን ለመሪያችን ምስጋናና እውቅናውን እናበረክታለን። ከነሱ በተጨማሪም የዚህ ትውልድ መሪዎች የነበሩትን እንዲሁም መሪዎች የሆኑትን ኡስታዞቻችንን እጠራለሁ። ኡስታዝ አቡበከር አህመድ ዲን ጀበል፣ ኡስታዝ አህመድ ዲን ጀበል፣ ኡስታዝ ካሚል ሸምሱ፣ ኡስታዝ በድሮ ሁሴን፣ ኡስታዝ ያሲን ኑሩንም ወደ መድረኩ ጋብዛለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሶስት ትውልዶች ናቸው እዚህ ምስጋናውን የሚያቀርቡልን። ከዚህ በተጨማሪም ደግሞ የካውንስሉ ፕሬዝዳንት የሆኑትን ኡስታዝ ሃይደር ኸድር እዚህ አብረውናሉ። ከዛ በተጨማሪም ምክትላቸውንም ኡስታዝ አብዱልአዚዝ መሐመድን ወደ መድረክ ጋብዛለሁ። ከሳቸው በተጨማሪም ኢንጂነር ከማል አረብ በጋራ በመሆን ለሳቸው ሽልማት፣ እውቅና፣ ምስጋና ያበረክቱልናል። በጋራ ሁነን እጅግ ታሪካዊ ቀን ላይ ነው ያለነው። እጅግ የሚያስደስት በኢትዮጵያ ሙስሊሞች ታሪክ ውስጥ አንድ ምዕራፍ የምንሸጋገርበት ዕለት ነው ዛሬ። ሶስት ትውልዶች በጋራ ሁላችሁም በጋራ እዚህ መድረክ ላይ በተርቲብ ትቆሙልናላችሁ። ሁላችሁንም የተባበረ በፊትና ብዛት የማይዝል ቅንጣት ሰውታት በፊትና ብዛት የማይዝል ቅንጣት የእስላም ቢስሚላህ በምግባር ሰምሮ በዚህ ቢስሚላህ በሶስት ታላላቅ የትውልዶች ላይ ለተከበሩ ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ የኢትዮጵያ ሙስሊም ወጣቶች ካውንስልን ምስረታ ሐሳብን ከማፍለቅ ጀምሮ በተግባር እውን እንዲሆን ላደረጉት የማይተካ ሚና በኢትዮጵያ ሙስሊም ወጣቶች ካውንስል ስም እጅግ ከፍተኛ ምስጋና እየቀረብን ይህን የምስክር ወረቀት አበርክተንልዎታል። ይህንንም ማስታወሻ በስጦታ
ሁሉም ትውልድ በጋራ በመሆን ሁላችንም ከመቀመጫችን ብድግ እንበል። ሁላችንም በተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር። አላሁ አክበር። የኢትዮጵያ ሙስሊሞች ወደ ሌላ ምዕራፍ የሚሸጋገሩበት ታሪካዊ ዕለት ነው። ይህንን እውን ላደረጉልን ፕሬዝዳንታችን ምስጋናና እውቅና ሶስት ትውልዶች በጋራ እየሰጡ ነው። አላሁ አክበር አላሁ አክበር ተክቢር ተክቢር። ስር ሰደደ በአንድነት ታሪክ ሰራን ማልደን ተክቢር ተክቢር አላሁ አክበር አላሁ አክበር። ሶስት ትውልዶች በጋራ እጅግ የሚያስደስት ታሪካዊ ቀን። አላሁ አክበር ህብረታችን ሰምሮ ስንቆም በጋራ ይከስማል ልዩነት የዘመን መከራ። እዚህ ሁላችንም እዚሁ ባለንበት ከመድረኩ ሳንወር ሁላችንም እዚሁ ባለንበት እንሆንና ፕሮግራማችንን የምናጠናቅቀው በዱዓ ነው። ከዱዓው በፊት ግን ይህ ፕሮግራም እንዲህ ታሪካዊ ሆኖ እንዲጠናቀቅ የአዲስ አበባ ሙስሊም ወጣቶች ሊግና ተምሳሌታዊ ወጣት ከፍተኛ አስተዋጽኦ አበርክተዋል። እጅግ አድርገን እናመሰግናለን። ፕሮግራማችንን የምናጠናቅቀው ዱዓቶቻችን፣ ዑለሞቻችን፣ መሪዎቻችን እዚህ ባሉበት በዱዓ ይሆናል። ዱዓውን ደግሞ የሚያደርጉልን የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት የሆኑት ሼክ አብዱል ከሪም ሼክ በድረዲን ቢን ሼክ መሐመድ ሱሩር እሳቸው ናቸው። ፕሮግራማችንን በዱዓ ያጠናቅቃሉልን። ሰላትም እዚሁ እንሰግዳለን። አሁን እንዳለቀ ዱዓው ሰላት እዚሁ እንሰግዳለን ኢንሻአላህ። አንድ በጀማ አስርን ቢስሚላህ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعد تفرق مباركا معصوما اللهم انصر ديننا وكتابنا ورسول النبي صلى الله عليه وسلم بهذا الشباب. أنتم شباب أهل الجنة، الله يطول عمركم ويوسر رزقكم، الله يعينكم، الله يعزاكم، الله يطبقاكم، الله يسطاكم። ኢትዮጵያን ሰላም አላህ ያርግልን፣ አማና አላህ ያርግልን፣ መንግስታችን ሰላም አላህ ያርግልን፣ ህዝቡን ሰላም አላህ ያርግልን። ለዋህዳ የማይበጀውን ለእስላም የማይበጅ አላህ አደብ አላህ ይስጥልን። እኛ ሙስሊሞች ሁሌም አንድ ነገም አንድ ነን። ለሀገር የማይበጀው ለዋህዳ የማይበጅ አደብ አላህ ይስጠው። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم صل وسلم على سيدنا መሪዎቻችንን እጅግ አድርገን እናመሰግናለን። ሁላችንም በቆምንበት ሆነን ወደ ሀገራችን ወደ ተለያዩ ቦታዎች ስንመለስ ወደ ከተማችን ስንመለስ ዛሬ የወሰድነውን ቃል ኪዳን እንደምንተገብር አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ